የሆነ ሰዓት ወገቤን አመመኛለች። ወገብ እሷን ምን አረኩኝ? ይዣት ሄድኩኝ። አልጋ ቤት ሄድኩኝ። አልጋ ቤት ከመሄዴ በፊት ራስ ደስታ ሆስፒታል እያለች የእናቷን ስልክ ነው ያላቀው ጋዲ እንደሆነች ነው ማለት ነው። ግን ውሽ ተኛ አንቀፉን ጸበልን ወስዳት ነው የሚል ኬሳ ምናምን ብዬ ተነሺ ብዬ እጇን እንደዚህ ሳነሳ እጇ ደርቋል። ሙሉ ነገሯ ደራርቋል። በቃ የለችም በህይወት። በቃ በዛ ሰዓት እኔ ራሴን አይደለም መጀመሪያ እያለች ማለት ነው የት ልውሰድ ነበር አርሴማ ይዣት ሂድ አርሴማ ቶሎ ይለቃታል እያሉኝ ብር ያልሰጠኝ ሁላ የታክሲ መኪና አጥቼ ያልሰጠኝ ሁላ በዛ ሰዓት ግን ማለት ነው እያያት የነበረ ሰው ሁላ 1000 ብር ይሰጠኛል፣ ያ 200 ብር፣ ያ 100 ብር ይሰጠኛል። በዛ ሰዓት ብሩ ተሰበሰበ። ምን ይለኛል? እሷን ማዘጋጀ ይቅበራት ለልጁ ግን ለልጁ በይብር ለልጁ አርግለት ይሉኛል። ማዘጋጃ አይቀብራትም አልኩኝ። ራሴ ቀብራታለሁ፣ ማዘጋጃ አይቀብራትም አልኩኝ። እዛ ጋር ብር ተዋጣ፣ ሌላም ተሰበሰበ። ከራስ ደስታ ጀምሮ እንዲህ እየሰበሰብኩኝ መጣሁ እስከ ዮሐንስ ጫፍ እስከ ሰሜን ትል ጫፍ ድረስ ተሰበሰበ። ቡቲክ ቤት ምናምን ነገር ተሰበሰበ። በዛ ሳታማ ያልደረሰላት ስሞት ግን ሰጠኝ። ተሰበሰበ። ብሩ እጃችን ላይ መጣ። የመጣ ሰዓት ምን አርኩኝ? ሪሶን ስጡኝ አልኩኝ። ገና እንደገባ ከትንሽ ከሁለት ሰዓት በኋላ ምናምን ሪሶን ስጡኝ አልኩኝ። ሪሶን ስጡኝ ስል ምን እንዳሉኝ ታውቂያለሽ? ሪሶን ምርመራ አለ፣ ግዴታ መመርመር አለባት፣ ሬሳ አይወጣም አሉ። እኔ አሁን ነው የምፈልገው። አሁን የምትወጣው ከሆነ 6000 ብር አለ፣ ነገ የምትወጣው ከሆነ ደግሞ 1200 ብር አለ። በንጋታው የምትወጣው ከሆነ 1200 ብር አለ። እኔ ምርመራ አልፈልግም፣ እንዴት እንደሞተች እኔ አውቃለሁ፣ እኔ ባለቤቷ ነኝ፣ የልጇ አባት ነኝ፣ ስጡኝ ስላቸው ሂድና ምርመራ ማፈልግ ከሆነ 3ኛ ፖሊስ ጣቢያ ማዕከል ሄድና ተናገራሉ። ማዕከል የገባው ማዕከል ቢሮ እዛ ቢሮ ነበር የምገባው ተብሎ ቢሮ ዝግ ነበር። ፊት ለፊት ያለው ቤት ነበር የገባሁት። እንደገባው እንደዚህ ስለው እኛ ፖሊስ ነን፣ ምርመራ ግዴታ መመርመር አለባት፣ አንተ ገላት ቢሆንስ አሉ። ከዛ ሳጅን እንደዚህ አሉኝ። 6000 ብር አሉኝ ዛሬ የምትወጣው ከሆነ፣ ነገ የምትወጣው ከሆነ 1200 ብር አሉኝ ስለው እንዴት እንደዚህ አይሉም አሉ። እሺ አልኩኝ። ወጣሁ። በቃም ግዴታ መመርመር አለባት ተብዬ በንጋታው መጣሁ። የተሰበሰበው ብር ሬሳ ሳጥን ገዛንበት። ምን አረግን? ለእናትየዋ ደውለንላት ለእሷ እናት አረፈች ልጅ ስንላት ያልናት ማለት 6000 ብር የተባልን ቀን አረፈች ብለናት በንጋታው ለቀብሯ ቀን ግን ስንደውልላት ጭፈራ ቤት ነው ያለችው እናትየዋ። የእሷ እናት ሙያሌ ላይ ነው ያለችው። የዘፈን ድምፅ ነው የሚሰማን፣ ጫጫታ አገር ዘፈን ነው የሚሰማን። ምንም አልተሰማችሁም። አባትየው ምን እንዳለን ታውቂያለሽ? ሌላ አግብቶ ነው የሚኖረው የእሷ አባት የእናቷ አባት ከሌላ ሰው ጋር ነው የሚኖረው መሰለኝ። ከቻልከ አለኝ ልጇንም በዛ ሳታማ ያልደረሰላት ስሞት ግን ሰጠኝ። ተሰበሰበ። ብሩ እጃችን ላይ መጣ። የመጣ ሰዓት ምን አርኩኝ? ሪሶን ስጡኝ አልኩኝ። ገና እንደገባ ከትንሽ ከሁለት ሰዓት በኋላ ምናምን ሪሶን ስጡኝ አልኩኝ። ሪሶን ስጡኝ ስል ምን እንዳሉኝ ታውቂያለሽ? ሪሶን ምርመራ አለ፣ ግዴታ መመርመር አለባት፣ ሬሳ አይወጣም አሉ። እኔ አሁን ነው የምፈልገው። አሁን የምትወጣው ከሆነ 6000 ብር አለ፣ ነገ የምትወጣው ከሆነ ደግሞ 1200 ብር አለ። በንጋታው የምትወጣው ከሆነ 1200 ብር አለ። እኔ ምርመራ አልፈልግም፣ እንዴት እንደሞተች እኔ አውቃለሁ፣ እኔ ባለቤቷ ነኝ፣ የልጇ አባት ነኝ፣ ስጡኝ ስላቸው ሂድና ምርመራ ማፈልግ ከሆነ 3ኛ ፖሊስ ጣቢያ ማዕከል ሄድና ተናገራሉ። ማዕከል የገባው ማዕከል ቢሮ እዛ ቢሮ ነበር የምገባው ተብሎ ቢሮ ዝግ ነበር። ፊት ለፊት የተሰበሰበው ብር ሬሳ ሳጥን ገዛንበት። ምን አረግን? ለእናትየዋ ደውለንላት ለእሷ እናት አረፈች ልጅ ስንላት ያልናት ማለት 6000 ብር የተባልን ቀን አረፈች ብለናት በንጋታው ለቀብሯ ቀን ግን ስንደውልላት ጭፈራ ቤት ነው ያለችው እናትየዋ። የእሷ እናት ሙያሌ ላይ ነው ያለችው። የዘፈን ድምፅ ነው የሚሰማን፣ ጫጫታ አገር ዘፈን ነው የሚሰማን። ምንም አልተሰማችሁም። አባትየው ምን እንዳለን ታውቂያለሽ? ሌላ አግብቶ ነው የሚኖረው የእሷ አባት የእናቷ አባት ከሌላ ሰው ጋር ነው የሚኖረው መሰለኝ። ከቻልከ አለኝ ልጇንም እሷንም በመርዝ ግደልኝና በአካውንት ብር ልክልሃለሁ።
ሰደብነው ሁላችንም እዛ ጋር ሰደብነው። ከዛ በኋላ በንጋታው ሬሳውን ማየት እፈልጋለሁ አልኩኝ። ሬሳውን ሳላይ እኔ ሳጥን ውስጥ እንዳከትብኝ ብዬ እዛ ጋር ከቡሶ ጋር ተደባደብን። እዛ ጋር የሰፈር ልጆች ነበሩ ምናምን ከሁሉም ጋር ተጣላን። ሬሳውን ላሳይ ብሎኝ አውጣልኝ ሬሳውን። እዛ ጋር ግን ስገባ ግን እዛ ጋር ስጋ አየሁ፣ እዛ ጋር አጥንት አየሁ፣ እዛ ጋር መጥረቢያ ያለው። ከዛ እገባለሁ። ከዚህ ጀምሮ እሷ ተቀድታ ተሰፍታለች ያለችው። ከዚህ ጀምሮ ማለት ተቀዳለች ማለት ነው እንዳለ ተሰፍታለች። በላስቲክ እንዲህ ድረስ ነው የሸፈኗል። እና ከዚህ ጀምሮ ተቀዳለች ተሰፍታለች ማለት እና ምንድነው የተቀደደችው ብዬ ከእንትኑ ጋር እንትን እላለሁ። ለምርመራ ነው አሉ። መቼስ 6000 ብር ዛሬ የሚወጣ ከሆነ ብለው በትኩስ የሚወጣ ከሆነ 6000 ብር ያሉኝ፣ በንጋታው ደግሞ 1200 ብር ያሉ የውስጥ ቋል ሊወስዱት ነው። ለሌላ ለምንም አይደለም። ተቀበልን፣ ሬሶን ተቀበልን። 1000 ብር ታታ ያዘን። የተሰበሰበው ብር አለ ብዬሻለሁ። 1000 ብር ታታ ያዘን። ሬሶን ጭነን መጀመሪያ ሬሶን እነሱ እያስጨረሱ እኔ ዮሐንስ ሄጄ አባ እንደዚህ ለቀብር እንደዚህ ጻፉልኝ ስል ዮሐንስ ሲጠምቋት የነበሩት አባ ምን አሉኝ? እሷ አረብ ሀገር ነው የምትመላለሰው እና በቃ በጣም ሀብታም ነበሩ። እኔ የማውቀው ሀብታም እንደሆነ እና የሆነች ዶክተር ነበረች። ይህ ልጅ ከተወለደ በኋላ ነው እኔ ከሌላ ወልዳለች እናቴማ አንድ ከሌላ ወንድ ወልዳለች እና ደግሞ አረብ ሀገር ሜዳ ደግሞ ከአረብ ደግሞ ሴት ልጅ ወልዳለች እና ወልዳ እየኖረች አቤለ ልጅ ወልዷል። በየጣላ ነው በሃይማኖት እነሱ ሙስሊም ናቸው፣ እኔ ክርስቲያን ነኝ። አባቴን ያላቁ ከቤተሰቦች ሳይጥለህ እንዴት ኦርቶዶክስ ልትሆን? አባቴ ክርስቲያን ግን ከአባቴ ጋር እንድገናኝ አልፈልግም። እናቴም ልታገናኘኝ አልፈልግም። እዚህ አንተ ራስህ ያደግከው በእናትና በአባት ፍቅር አንድ ቤት ሳይሆን አባት ቤት ሳይሆን አጎቴ የእናቴ ወንድም ተከራይቶ የሚኖርበት ቤት ነበር እና የእናቴ ወንድም አዲስ ይባላል። ይመታኝ ነበር። በዛ ሰዓት ህፃን ነበርኩኝ። ይመታኝ ነበር፣ በጣም ይመታኝ ነበር እና አከሬ ወሰደች እኔ ላሳድገው ብሎ እና አከሬዋ ጋር ነበር ያደግኩት እና አከሬዋ ያሳደገች ምናምን። ግን እናቴ ግን እዛ ጋር ትልክላታለች፣ ብር እየላከችላት ነው ያሳደገ። የእናቴ አባት የልጅ ልጅ አይወድም። የእናቴ አባት ሀያቴ የልጅ ልጅ አይወድም እና እዛ ቤት ውስጥ በምኖርበት ሰዓት እዛ ቤት መሄደው ማለት ነው እናቴ ትመላለሳለች፣ ትመጣለች፣ አረብ ሀገር ትሄዳለች ተመልሳ። አሁን እዚሁ አዲስ አበባ ነው ያለችው እንደሰማው ከሆነ ወሬማ። የእናቴን ስልክ ስጡኝ ስለራሱ ወንድሞቿ ሊሰጡኝ ፈቃደኛ አይደሉም። የእናቴ ወንድሞች ፈቃደኛ አይደሉም። ከእናት ጋር መቼ ነው የተለያየው ለመጨረሻ ጊዜ? የመጨረሻ ጊዜ የተለያዩት ቢያንስ 3 አመት ምናምን ይሞላኝ ከተለያዩ። በቃ እንዲህ ትመጣለች፣ 1 ቀን 2 ቀን ነው የማያት። ከዛ በኋላ ትሄዳለች፣ አባቷ ጋር ትሄዳለች፣ አባቷ ጎብላ ከዛ ትሄዳለች። እና ዶክተሮች ነበሩ እሱን ክትባት የሚከትቡት ማለት እና አዋሯቸው እንደዚህ ቤተሰቦቼ አጅብ አዲስ ኬባን አለፈ ብለሽ አጅብ የሚባል ሰፈር ቤተሰቦች ያሉት እና እንደዚህ ብዬ ነገርኳት። እኔ የምፈልገው ከነሱ ብር ምንም አይደለም የምፈልገው የእናት ፍቅርን ነው። እናቴን አገናኙኝ ብለሽ ጠይቂልኝ ብዬ ጠየቅኩኝ። ስንት አመት ነው? እኔ 23 እና ሀሽም የሚባል አጎት አለኝ የእናቴ ወንድም። አንኳክታ እዛ ቤት ከትላልቅ ሰዎች ጋር ዶክተሮቹ ሄደው አንኳክተው ጠየቋቸው። ሲጠይቁ ለኔ ያልተባልኩትን ነገር እኔ ቢሰምቸው ማላቀው ምንድነው ያሉት? የእናቱን ስልክ ስጡኝ ወይ አባቱን ማገኛ። አባቴ ወደ ቦሌ አካባቢ እንዳላቃል እና አባቴን 1 ቀን ያዩት ጣላ ነው በሃይማኖት እነሱ ሙስሊም ናቸው፣ እኔ ክርስቲያን ነኝ። አባቴን ያላቁ ከቤተሰቦች ሳይጥለህ እንዴት ኦርቶዶክስ ልትሆን? አባቴ ክርስቲያን ግን ከአባቴ ጋር እንድገናኝ አልፈልግም። እናቴም ልታገናኘኝ አልፈልግም። እዚህ አንተ ራስህ ያደግከው በእናትና በአባት ፍቅር አንድ ቤት ሳይሆን አባት ቤት ሳይሆን አጎቴ የእናቴ ወንድም ተከራይቶ የሚኖርበት ቤት ነበር። ባለቤት እርግዝና ወይም የልጅህ እናት ነፍሷን ይማረውና ልጅ ተፈጠረ፣ ጸነሰች። እዛ ጋር ነበር ያቆምነው። ቀጥልልኝ። ከዛ ልጅ ወለደች። 4 ቀን ነው 3 ቀን የቤት ኪራይ አልፎብኝ ነበር። የዛን ቀን ብርም እዛ ሚዛን ቴፕ ያልከኝ ማለት ነው። ብርም የለኝም እና 4 ቀን አልፎብኝ ነበር። እጄ ላይ 500 ብር ምናምን ነበር። እዛ ሄድኩኝ። አከሯ ተረዳኛለች ብዬ እሄዳለሁ።
እኔ ቁብ አለብኝ እኔ ምን አለብኝ ለቀልኝ ውጣለች። ወጣው አራስ አይደለች እንዴ? አራስ ልጅ አከሪዋ ብር ካልሰጠኝ እኔ ቁብ አለብኝ ምን አለብኝ ውጣልኝ ልቀቅልኝ አለች ሴትዮዋማ። አንተ ግን እየሰራህ ነበርኩ አይደለ? እየሰራው የወለደች ሰሞን እሷ አንተን ሰዓት ብር ትከፍያለሽ ዛጋም ከዛ ውጣልኝ አለች። እጄ ላይ 500 ብር ነበር የዛን ሰዓት። በምንድን ነበር የወለደችው? በምጣ ከዛ ውጣልኝ አለች። እሺ ብዬ ወጣሁ። አራሷን በንጋታው አራሷም እያለች አብረን ባለቤት የተወለደው ህፃኑም ልጅ ሆናችሁ በወለደች በስንት ቀኗ? በወለደች በቃ ሆስፒታል ስንት ቀን ነው የቆየችው? 3 ቀን ነው ምናምን ነገር ቆየች። ወጣ ከዛ እንደወጣን ሆስፒታል የት ጎዳና ወጣን። የዛን ሰዓት ቤት አከራም ካስወጣችን በኋላ ጎዳና ወጣ። ጎዳና እንደወጣኝ ፍርፍር ተራም ይባላል በሰሜን ቴል እንዲገባ ብለሽ ነው እዛ ጋር ተኛች ከነ ልጁ እና እዛ ጋር ፈዋም እየወጣኝ ምናምን ሰጣታለሁ። ከዛ የሆነ ሰዓት አራስ ቤት መለከፍ ምናምን እንዳለ እኔ አላውቅም። እኔ ምንም ማውቀው ነገር የለም። እዛ የሆነ ሰዓት ወገቤን አመመኝ አለች። ወገቤን አመመኝ ስትለኝ ታዩ ችግር የለውም ይተውሻል በባዝሊን ትታሻለሽ ምናምን ብዬ 1 ሳምንት ያክል ቆየ አልኩኝ ማለት እዛ ላዶስ ግቢ ምናምን ብለን ላዶስ ታስገብተን ያለኛ አማራጭ ነው ልጁ እንደተኛ ነው እዛ 4ኛ ፎቅ ማለት እንደተኛ ነው። እሷን ምን አረኩኝ ይዣት ሄድኩኝ አልጋ ቤት ሄድኩኝ። ከዛ ተነሺ ብዬ እጇን እንደዚህ ሳነሰው እጇ ደርቋል ሙሉ ነገሯ ደራርቋል በቃ የለችም በህይወት በቃ በዛ ሰዓት እኔ ራሴን አይደለም እዛ ሆስፒታል በመኪና ሆስፒታል ወሰዷት። የት ጳውሎስ ወሰዷት እና እዛ ጋር ብር ተሰበሰበ ምናምን መጀመሪያ እያለች ማለት ነው የት ልውሰድ ነበር አርሴማ ይዛት ሂድ አርሴማ ቶሎ ይለቃታል እያሉኝ ብር ያልሰጠኝ ሁላ የታክሲ መኪና አጥቼ ያልሰጠኝ ሁላ በዛ ሰዓት ግን ማለት ነው እያያት የነበረ ሰው ሁላ 1000 ብር ይሰጠኛል ያ 200 ብር ያ 100 ብር ይሰጠኛል በዛ ሰዓት ብሩ ተሰበሰበ። ምን ይለኛል እሷን ማዘጋጀ ይቅበራት ለልጁ ግን ለልጁ በየብር ለልጁ አርግለት ይሉኛል። ማዘጋጃ አይቀብራትም አልኩኝ ራሴ ቀብራታለሁ ማዘጋጃ አይቀብራትም አልኩኝ። እዛ ጋር ብር ተዋጣ ሌላም ተሰበሰበ ከየት ከራስ ደስታ ጀምሮ እንዲየሰበ ወይ ቆንጆዬ ነበረች ነፍሷን ይማረው። ያለኛ አማራጭ ምንድነው ልጁን መያዝ ልጁን ይዛለሁ እዛ ጋር እና አፈሳ አለ ተባልኩኝ። ይሄን ሳምንት አፈሳ አለ ተባልኩ። እሺ አልኩኝ ቀር አንቺ የደወልሽልኝ ሰዓት አጥሚት አልሰሩም ነበር። አጥሚቱን ሰርቼ በሃይላንድ ትኩሱን ገልብጬ እናቴ ትሙት ነው የምልሽ ጧት ተነስቼ ምግብ ለመጠየቅ ሸሚዙኝ አንድ ነገር ሳልነካ ቀጥታ ወደ አንቺ ጋር መጥቶኝ ሸሚ የሰው ቤት ነው ያለው እንዴት ቤት አይደለም ምግብ ስጡኝ አይደለም ገባሻ? አራስ ልጅ አከሪዋ ቤት ውጣልኝ ልቀቅልኝ አለች። የት ጎዳና ወጣ እዛ ጋር ተኛች ከነ ልጁ ሆስፒታል ለሱ ነበር የሄድኩት። አዩትና ምናምን ወዲያው አምቡላንስ ጠርተው ለሷም ለሱ በሽንት ቧንቧ ነው ያለች መራመዳችን እግሯ ምናምን አሳስሮታል። ላደጅ እስከመጣ ልጅቷን በፖሊስ አስወጥተው በስቴሽን አስተኝቷል። የታመመችው ምንም እንትን ፍታት ሳይደረግባት ምን ሳይደረግላት በአፈር የቀበር ብቻ ከፍዬ ተቀበረች። በዛ ሳታማ ያልደረሰላት ስሞት ግን ሰጠኝ።